አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናቸው? ደህና ናቸው? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላሂ። እንዴት ናቸው? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን። እኔ ደህና ነኝ አልሐምዱሊላህ። ሰብስክራይብ አርጉ። ለቤቱ አዲስ የሆናችሁ ሰብስክራይብ አርጉ። ነባሮች ደግሞ ላይክ አርጉ፣ ኮሜንት አርጉ። አትለፉ፣ አይታችሁ አትለፉ፣ አበረታቱኝ። እና እንዴት ናችሁልኝ? ሁሉ ሰላም ነው? እንዴት ይዟችኋል? እኔ ደህና ነኝ አልሐምዱሊላህ። ጉር ነው ዘንድሮ። ማንሰማው ማናየው የለም፣ ማይሰማ ማይወራ ማይታይ የለም። ሄሉ ዛሬ ደግሞ በአዲስ ነገር መጣችልን። ይህን 2 ቀን ደግሞ እየመጣችልን ነው። እያስደመመችን ነው። ከአንዱ ሳንጨርሰው ወደ አንዱ። ሄሉዬ ወዴት ነሽ የኔ እናት? ወዴት እንዴ? ባል አለሽ እኮ ስናቀው በቀለበት አስረሻል። የዕለት ግጭት እንጂ ቀለበት እንዳሰርሽ ነው እኛ የምናውቀው። እኛ ተመልካቾችሽ፣ አድናቂዎችሽ ቀለበት እንዳሰርሽ ነው የምናውቀው። ያብ እንደሆንሽ ነው የምናውቀው። ዛሬ ደግሞ ብለሽ ይሄኛውንም ሰውዬ አለሁህ አብሬህ ነው የምሆነው፣ ያብ አይሆነኝም፣ አይጠቅመኝም። እንዴት የባል ገበና ለሌላ ሰው ይወራል? እንዴት በሳምንት ላወቅሽው ሰው የባልሽን የነገ ትዳር አጋርሽን ገበና ታወጫለሽ? ቀለበቱ የውሸት ነበር እንዴ? እኔ እየገረመኝ ነው። ቀለበቱ የውሸት ነበር፣ ያ ሁሉ እንትን የውሸት ነበር። ለሱ ለክብሩ እንኳን ትናንትና እንኳን ሰፕራይዝ ያደረገሽ ለክብሩ ትንሽ አትጨነቅም? እንደ ትንሽ አትጨነቅም? ምን ጉር ነሽ? ሄደሽ በያገኘሽበት ትለጣጠፊያለሽ። በትክክል ትለጣጠፊያለሽ። የምትገርሚ ሰው ነሽ እውነት። እኔ ሄሉ እንዲህ አታረግም፣ ሄሉ ልከኛ ናት። ልከኛ አይደለችም እሷ። ዝም ብላው አንዱ ሲሄድባት ወደ አንዱ ነው የምትለጠፈው። አስመሰከረች፣ ዛሬ አስመሰከረች እኮ። ሰው ይሄኛውን ማናደድ ማስቀናት ካለባት በል እንደዚህ ነው፣ እኔ ከእሱ ጋር ነው የምሆነው፣ ግን አንተን እንደዚህ እርዳኝ ብሎ በትክክል ማስረዳት አይቻልም? ከአንተ ጋር ሆናለሁ፣ ያ አይጠቅመኝም፣ አንተ ነህ ብለሽ ልጁን በእንትን ሞልተሽ ይሄኛው ልጅ አስደበደብሽ። ለአንቺ ጥሩ ነው? የምትወልጃቸው ልጆች እኮ ይሄን ነገር ያውታል። በምን ይረዱታል? ይሄን እናታችን እንደዚህ ነበረች ወይ? ሰው ታስደበድባለች፣ ከአንዱ ስትሄድ ወደ አንዱ ጋር ትለጠፋለች እንድትባይ ነው የምትፈልጊው? ለምትወልጃቸው ልጆች እንኳን አትጨነቂም? አብሮሽ ላለው ሰውስ ለአይምሮ ትንሽ አትጨነቂም? ምንም ነገር የለም ከሱ ጋር ትሆኛለሽ ስትባል ያኛውንም እሺ ብለዋለች፣ ያንኛውንም ተስፋ ሰጥተዋለች፣ ይሄኛውም ደግሞ እንዲያሄድ መልሰዋለች። እርጊ ባንዱ ምን ማለት ነው? እርጊ ሁለት ሰው አንድ ሰው ለሁለት ወንድ አንድ ሴት ለሁለት ወንድ አትሆንም፣ ለአንድ ወንድ እንጂ። እንዴ ምን ማለት ነው? ምን ማለት ነው? ያም ሲመጣ ምንድን ነው ሲባል ምንም ነገር የለም ተጓደኛ ውጭ ትያለሽ። ይህን ስትጠይቂ ምንም ነገር የለም ተጓደኛ። መቼስ አልጋ ላይ ያለሽ ሚዲያ ላይ ነው ያለሽው። በትክክል እንኳን ምለሽ ተገዝተሽ አብሮሽ ያለውን ሰው ማስረዳት የምትችይ ሰው እኮ አይደለሽም። ለምን ተኤርፖርት መለሽው ስትባይ አይ እኔ ይሄዳል ብዬ አላሰብኩም ነበረ፣ በቃ አላሰብኩት ነበረ መለስኩት ይባላል። ሳትፈልጊው ታዲያ ለምን ትኖሪያለሽ አብረሽው? በቃ አልፈልግም እኔ ከዚህኛው ጋር ነው የምኖረው በይው፣ ቁርጡን አሳውቂው። ይሄኛው እንዴ ከልዩ ጋር አየሁት ብለሽ አበርሽ፣ ልዩን አስወገደልሽ፣ ልዩን በቃ ባለበት ነገር ጨረሰ። አንቺ በዙሪያሽ ያሉት ውን የሚሉት ሲመጡ አፉን ሲከፍቱበት እንትን ትያለሽ፣ ለነዛ ተወግኛለሽ። የትዳር አጋርሽን ትተሽ። አረ ትዳር እንደዚህ አይደለም ወገን፣ አረ ትዳር እንደዚህ አይደለም። ባል ክብር አለው እንዴ! የባል አይን የሚታይበትና ሌላው አይን የሚታይበት እኮ የተለያየ ነው። ባል እንዴት እንኳን ለጓደኛ እናት አባቴ ወንድም እህቶቼ ቢሰርቡብኝ አልወድም ባሌን። ለምን በእኔ የተነሳ ዝቅ ይላል? አንቺ ደግሞ በጓደኞችሽ በዙሪያዎችሽ ላሉ ሰው ታሰድቢዋለሽ። እሱ ሲናደድ አንተ ዝም በል ብለሽ ወደ እነሱ ጋር ጓደኛዬ እኮ ነው እንዲህ እኮ ነው አይባልም። እፈሪ ማፈሪያ እፈሪ።
እፈሪ። እንደዚህ አይባልም። ነውር ነው። ነውር የሚባል ልመጂ። ነውር ደግሞ አትሄጂ። እሱ ማገኘት እንድታገኙ አልፈልግም አለሽ አይደለ? ለብሄርሽ ተደብቀሽ ልትለጣጠፊ። ይኸው ተለጣጠፍሽ እኮ ታየሽ። ልትለጣጠፊ ልትሳሳሚ ነው ወይስ ምን ልትሆኚ? አትሄጂ፣ አልፈልገውም፣ እኔ ከእሱ ጋር እንዲያይሽ አልፈልግም አለሽ። እሺ ብለሽ ደግሞ ነገሮችን መፍታት እፈታለሁ ብለሽ ካልሽ ደግሞ ያብ እንደዚህ ቀጥሮኛል ልሄድ ነው እንትን እንዳትል ከፈለግ አብረን እንሂድ፣ አለበለዚያ ደግሞ እኔ ቶሎ ብሎኛል እሄዳለሁ። አታሳውቂም? ምንድን ነበር ያልሽው የዛኔ? ልዩ ጋር ሂጅ ነገሬን እፈታለሁ ብሎ ብቻውን ሲሄድ ለምን እሄዳለሁ ብለህ አልነገርከኝም ነበር አይደል ያልሽው? ለምን ዛሬ አልነገርሽውም? እሺ ላብ ብቻሽን ተደብቀሽ ተምትሄዲ ያብ እንደዚህ እንደዚህ ነው ብለሽ ለምን አለሽም? ያኔ ለምን ወቀሽው? እሱ በገዛ መንገዱ ይሄው እሱ እኮ ነገሩን ፈቶ እንደዚህ አሳየን። አንቺ ግን ከአንዱ ጋር ስትሄድ አንዱ ጋር እንትን ትያለሽ። ነውር አይደል እንዴ? አረ ነውር። እፈሪ። የቀለበት ውሸት ነበር ድራማ ነው ወይ? አሳውቁን። ከአንዱ ጋር አንዱ ጋር ይከዳል ወይ? እንደዚህ ይቻላል ወይ? አሳውቁን። ድራማም ከሆነ አሳውቁን። እኛንም ግራ አታጋቡን። እናንተ ራሳችሁ ግራ ተጋብታችሁ፣ እናንተማ እየሰራችሁ ነው፣ ስራችሁ ነው። ግን ድራማ ከሆነ በድራማ መልክ እንየው። ከያብም ጋር ምንም ከሌለሽ ከሮቤልም ጋር ከሆንሽ ወይም ከአብም ጋር ከሆንሽ አሳውቅን። ከአንዱ ጋር ትናንትና በፌስታ በጭፈራ በምን አየንሽ፣ ዛሬ ደግሞ ከዚህኛው ጋር እንትን ብለሽ ባልሽን አክብሪ። ባጭሩ ባልሽን አክብሪ፣ ትዳርሽን አክብሪ። ለትዳርሽ ክብር ይኑርሽ። ክብር የሚባለው ወቂ። ሁሌ ልጅነት አለ እንዴ? ሁሌ መዝለል አለ እንዴ? ስትያዢ ምን ትያለሽ? ወይ ካነጋገርሽ ወይ ተድርጊትሽ አትቆጠቢ። ሰው ሲናገርሽ እኔ እንደዚህ አይነት ሰው አይደለሁም ትያለሽ፣ ግን ድርጊትሽ ይናገራል፣ ሁኔታሽ ይናገራል፣ የምታስተላልፊው መልእክትሽ ይናገራል። ከራስሽ እንትን አንቺ ሰው ለምን ተናገረኝ ብለሽ በሰው እንትን ትያለሽ። ስህተትሽ ሲነገርሽ ለምን እንዲህ አላችሁ ትያለሽ። ግን አንቺ የምታሳይን ምንድን ነው? ለማናቸውም ባል ክብር አለው፣ መከበር አለበት። አንቺን ሲያከብርሽ አንቺ ልታስከብሩ ይገባል። እንደው ይህ ሰው ደህና ሆኖ ነው እንጂ ጥርስሽን ቢያወልቅልሽ ምን ልትይ ነው? በገዛ ጥፋትሽ ምን ማለት ነው? እንደዚህ መንዘላዘል? እኔ እንደዚህ አይደለሁም፣ እኔ የሚያውቅ ያቀኛል። እያየነሽ እኮ ነው፣ የሚያውቅ ያቀኛል። እየታወቅሽ ነው። ሰው ድርጊቱ ነው የሚመዘነው። የልቡንማ እንዳላህ ነው የሚያውቀው። ድርጊቱ ነው የሚታየው፣ ስራው ነው። እንዲህ ሰው ባየው ነው የሚፈርደው። ስለዚህ አንቺ የምታሳይን የምታደርጊው ሁሉ ስህተት፣ በስህተት ላይ ስህተት፣ ተስህተትሽ አትማሪ። በእግር በብረት ብለሽ ከኤርፖርት መልሰሽ ያሽው አገኘሽው። ካገኘሽው ደግሞ ልታከብሩ ይገባል። ከተመለሰልሽ እወድሃለሁ ካልሽው ደግሞ ከነ ሁሉ ነው መውደድ ያለብሽ። ግማሽ እየወደድሽ ግማሽ እየጠላሽ አይደለም። ባለትዳር ሴት ሲጀመር የወንድ ሴት ልጅ ከባሏ ውጭ የወንድ ጓደኛ አያስፈልጋትም። አለቀ። የወንድ ጓደኛ ለወንድ ነው። የሴት ጓደኛ ነው ሴት መያዝ ያለባት። የሰው እኮ ወንድ ነው፣ ይቀናል። አንቺ እንደምትቀኙ ሁሉ እሱም ይቀናል። ይህንን የምታገጭበትን ጥርስሽን አፍልሶ እንዳይጠልልሽ አንድ ቀን እንደዚህ ስትጃጃ። የሰው ምክር ግን ስሚ። ለትዳርሽ ክብር ይኑርሽ፣ ለሰው ክብር ይኑርሽ፣ ለባልሽ ክብር ይኑርሽ። ባገኘሽበት አትለጣጠፊ። ሰላም ሁኑ። ሰላም አለይኩም ወራህመቱላሂ